ይኸው እዚህ ጋር ሲስተር አለች ቁጭ ብለዋል። እነሱም አልወረዱም። ደስ የሚለው ነገር ሄይ what's up አይ ነው ምን ማርጋ ሰጠኝ በክርስቶስ ታምኖ ጀምሮ ነው ራሷ እንደዚህ እንደ ስጋ መቁጠር የጀመረች ተጠባብሳ የመጣችው። እንዴት ነሽ? ደህና ነሽ? አማን ነው? ጋይስ እንግዲህ እንደምታዩት ፏፈሽናም ብዬ ዛሬ ሲስተርን የመጨረሻዋን ከመውለዷ በፊት ራት ይዘናት እንደ ቤተሰብ እየወጣን ነው። እንዴት ነው? አምሮብኛል። ፏፈሽ ብያለሁ። ያ ለማንኛውም መኪናችንን እዚህ ጋር እንደዚህ እናቆምና እንወርዳለን። ከዛ እንደዚህ ፏፈሽ ብለን አምሮብናል አይደል? እነ ሲስተር እየጠበቁኝ ነው። ወደ እነሱ ጋር እንሄድና ያለውን የሪስት ይኸው እዚህ ጋር ሲስተር አለች ቁጭ ብለዋል። እነሱም አልወረዱም። ደስ የሚለው ነገር ሄይ what's up አይ ነው ምን ታደርጊዋለሽ? በቃ የዚህ ሀገር የኑሮ ሁኔታ ሆኖ ነው። what's up ነው። እርጉዟ ደግሞ በዚህ በኩል አለች። ሄይ እርጉዝ እንዴት ነሽ? ደህና ነሽ? አማን ነው? ምን ሆናችሁ ነው ያረፈዳችሁት? እሺ ነይ ውረጅ። ስለዚህ እንደዚህ በምታዩት መንገድ እርጉዟን ሳወይ ነው እንደሚታይ መቼም ሳወይ አሁን አይ ሳወይ መንገባ መስሎኝ ደንግጬ ነበረ። ቤቱ ግን ይመስላል ከውጭው በጣም ነው የሚያምረው። ብዙ እዚህ ካናዳ ውስጥ ያላችሁ በተለይ ቫንኩቨር ታውቁታላችሁ ብዬ አስባለሁኝ። ሪዮ ይባላል። የብራዚሊያን ስቴክ ሃውስ ነው። በጣም አሪፍ ቤት ነው። ከውጭው ስታዩት ይሄንን ይመስላል። በጣም ውስጡን ደግሞ ላሳያችሁ። እራቱ የሚጀምረው 5 ላይ ስለሆነ እኛ ስንደርስ ማንም አልነበረም። እንዲጭር ያለ ነበር ውስጡ። ይኸው እንግዲህ ቦታችንን ይዘናል። ከዚህ በኋላ የሚመጣውን የስጋ ዘር ተራ በተራ ቀስ እያልን ድራሹን ማጥፋት ብቻ ነው ከኛ የሚጠበቀው። ቁልጭ ውጭ እንዴት እንደሚያምር በጣም ደስ የሚል አየር ነው ያለው። እዚህ ቤት ፋታ አይሰጧችሁም። ገና ከመቀመጣችን ነው ጀምሮ You want to start chicken? Yeah, try one. Yeah. Thank you. ከዚህ በኋላ እንግዲህ ፋታ አይሰጧችሁም። እንዲሁ ሲመላለሱ ነው የሚውሉት። አንዱን በልታችሁ ሳትጨርሱ ነው ሌሎቹ ደግሞ እየተከተለተሉ የሚመጡት። እንግዲህ ፍጥነት ይታያል። አሁን ኢንጂሰስ ነው የሚገባው ጸልዩ ነው ሰይሰራ ቤቱ ዝግ ስለነበር ነው እንጂ እኮ ሰው የለውም ማለት ነው። አይ ገናም ከፍት የዲነራውን ነው 5 ነው ጀምሮ ዲነር ያ Yeah. Thank you. It's yummy. No, sorry. No, this one, yeah.
Oh. Thank you. How the food look like this. The food look like this. ቺዛቸውን ወዛች ጀማመራችን አሪፍ ይመስላል። ቺከናችንን በቺከንና በላም ጀምረናል። ቴስት በጣም ያበደ ነው። እውነት ለመናገር በጣም ምርጥ ቴስት ነው ያላቸው። እዚህ ከተማ ስትመጡ ፕሊስ ሞክሩት። ወደስ ሲልንቱ ያ አንደኛ ነው የላሙ በስ ጨምር ነው ነው ይመጣል ነገር በቃሽ እሱ ሳላድ እናንተ መጀመሪያ ዋው ምን ሰራል ጀማን ተፈራው እናት አስተናግድ እናት የሽለም ደርሳል ትንሽ እንድታነሽ ነው Would you like some pork still there? pork Yes. we passed that. Leg steak? yes Is that steak? steak yeah steak እሺ Thank you. እሳችሁ ነበር ከሰየው ጋር ሄደ ሳላድ ካመጨረሽ ስጋው እንዳይከብድሽ እኮ ሌላ ያኛው ተለቅ ያለ ሳህንም ይሆንሻል። ምን አይነት ስቴክ ነው? አይ ቲንክ እኛም ትንሽ ስጋው እንዲገፋልን ሳላዳችንን ሰብስበን እንምጣ። ቬጂቴሪያን ለሆኑ የሚገርም ባፌ ነው ያላቸው የቬጂቴሪያን። ለነገሩ ስጋ የማይበላ ሲጀመር እዚህ ቤት ምን አባቱ ሊያደርግ ይመጣል አትሉኝም? ብቻ ባፌው የሚገርም ነው። የትኛውን ነው የምናነሳው? ይህን ነው የምናነሳው? ያን ነው የምናነሳው? ደስ ይላል በጣም ባፌው ሲታይም ያምራል። የሚገርም የአትክልት ድርድር ነው። እንግዲህ እስቲ ስራችንን ከዚህ እንጠራረጋለን። አይ ለጠብቅሽና ተረጋግተሽ ኪኖዋን እሱ እንኪ በይ ካሜራዬን ተቀበይኝና እኔም ይሄን የቅጠላ ቅጠል ዘር አንዴ ተከፍሏል እንደሆነ ጭድ አድርጌ ምንድነው ይሄ ስርም አይቀር ምንም አይቀር። ጎመን ግን ውሃው ስነክረው ነው እንደዚህ የሚወጡት። ይሁን እስቲ ይሄ ደግሞ በኮባ የተጠቀለለ ነገር ይሞከር እስቲ። ለማንኛውም ምን አይገለም። አይዞህ አቢ በርታ አንድም እንዳይቀር። ጥርግርግ አድርገህ ሳህንን ዘጭ አድርገህ ነው የምትወጣው ከዚህ ጋር። ፕሊስ ምንም እንዳያልፈኝ አስታውሱኝ እንዳረሳ ምንም ነገር። ይሄው እየነገርኳችሁ ረሳው። ማሽ ፖቴቶ ቆይ ያይሽልኝ ዝቄው ልብጣ። አሁን መሄድ እንችላለን ካቆምንበት። ቤቱ እንደምታዩት ጭር ያለ ይመስላል። ምክንያቱም 5 ላይ ነው ዲነር የሚጀምሩት። እኛ ልክ 5 ላይ ነው ተሯሩጠን የገባ ነው። ለዛ ነው ትንሽ ያለው። ሲቆይ ግን እየሞላ ይመጣል። ለኔ ማስነሳሽ
I think we're good for now, maybe. Yeah. Thanks, bro. That's it? What is that? Beef? Yeah. No. Stable, no pork, okay? Yeah. No pork. Stable, no pork. No pork, yeah. Thank you. ሌላ ቀን ያውቁ መቻል ፍራንክ እያደረገ ይፈኛል አናናስ ከመጀመሩ ነው ራሷን እንደዚህ እንደ ስጋ መቁጠር የጀመረች ተጠባብሳ የመጣችው
How's the food? How's the food, Urgus? I like to eat, 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 eat. ሁሌ አርብ ደግሞ የሳምባ ምሽት አላቸው። እንደዚህ በመታያቸው መንገድ የካልቸራል ልብሳቸውን ለብሰው ይጨፍራሉ። ለዛ ኤክስትራ 3 ብር ቻርጅ ያደርጋሉ። አርብ ላይ ስትገቡ እዚህ ቤት ውስጥ ለሁላችሁም እንደዚህ አይነት ካርድ ይሰጧቸዋል። ግሪን እና ቀይ ነው። በዚህኛው በኩል በግሪኑ በኩል ቴብላችሁ ላይ ስታስቀምጡት ይህንን የስጋ ዘር የመጨፍጨፍ አቅም አለኝ እያላችሁ ስለሆነ ያለማቋረጥ የኔ ስጋ ዘር ይዞላችሁ ይመጣሉ። በልታችሁ የምትችሉትን በልታችሁ ከጨረሳችሁና ከጠገባችሁ በኋላ ይህንን ግሪን ካርድ እንደዚህ በምታዩት መንገድ ወደ ሬዱ ወይም ወደ ቀዩ ስትገለብጡት አይ ጊቭ አፕ የሚል ለነሱ ያሳያቸዋል ማለት ነው። ያ ማለት ከዚህ በኋላ ማንኛውም የስጋ ዘር እዚህ ቴብል ላይ ይዘህብኝ እንዳትመጣ እኔ ደክሞኛል እንደማለት ይቆጠራል። ስለዚህ ከዛ በኋላ ምንም አይነት ስጋ ይዞላችሁ አይመጡም። ይሄን ካልገለበጣችሁት ግን ዝም ብለው ሲያመጡ ነው የሚውሉት ማለት ነው። ብትጠጉም ባትጠጉም እነሱ ያንን ካርድ ስለሚያዩ ይዞላችሁ ይመጣሉ። ሴቶቹ ግን እንደምታዩት እስካሁን ግሪኗን ገልብጠው ይህንን የስጋ ዘር ይጨፈጭፉታል። ስታያቸው ደግሞ በፍጹም አይመስሉም። ለማንኛውም እኔ በቃኝ ስጋ ከዚህ በኋላ ለምን ይብኛል። ከተበላ ከተጠጣ በኋላ ከየሬስቶራንቶች በጣም እማልወደው ነገራቸው ምንድነው ብትሉኝ ልክ ሲያልቅ ይዘው የሚመጡት ቢል የሚባለው ነገር ምን አለ እንደዚህ ደስ እንዳለን ቴንኪው አመት ያድርስልን ብለን መውጣት የምንችልበትን ነገር ቢያመቻቹ። ለማንኛውም መጣ ይኸው ስንት ነው የሚለው 174 ከ30 አይ መጥፎ አይደለም። እንዲህ ተበልቶ አታኩርፊያ አይዞሽ እንዴ የታባቱ ያው ስጨ በቃ የታባቱ ፊቷ ተቀየረ። የዛሬው የሬስቶራንት ውሏችን ይሄንን ይመስላል። የዚህ አይነት ስቴክ ምናምን የምትወዱ የስጋ አፍቃሪዎች ይሄንን ቤት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። አድራሻው ኮኮትላም ከተማ ውስጥ ነው። ሪዮ ብራዚሊያን ስቴክ ሃውስ ብላችሁ ሰርች ካደረጋችሁ ታገኙታላችሁ። ስለዚህ እኛ እንግዲህ እንዲህ ከበላን ከጠጣን ዘንዳ ምን እንፈልጋለን? በዚህ ላይ ደግሞ ተከፈለልን። ምግቡን ያቀረቡልን ሬስቶራንቶቹን አመስግነን የከፈለችሁታችንን አመስግነን ውጭው ስለሚያምር የሚያምረውን አየር እየኮመኮምን ዞር እንላለን። ለማንኛውም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።